ዛሬ በልቤ ማካፈላችሁ በአንድም በሌላ ሰማችሁት ያነበባችሁትን በጣም እኔን የሚሞግተኝ ለሆነው የምፈልገው ባጭር እድሜ ብዙ ስኬት ያመጣ ስለ መጥምቁ ዮሐንስ ነው ማካፈላችሁ። ሁሉ ያስደምመኛል። የዚህ ሰውዬ ህይወት የኖረው 34 ዓመት ነው፣ የቀየረው ግን ሀገርን ነው። እና ይሄ ዮሐንስ እናቱ ሆድ ውስጥ ሆኖ መንፈስ ቅዱስ መሞላት ብቻ ሳይሆን ኤልሳቤጥ ራሱ የልጁን ንቅናቄ ከመንፈስ ቅዱስ ጋር ያገናኘችው ነው። እና ነብይ እናትና አባት ያሉት ነው። በብሉይ ኪዳን ተተንብዮለታል። መልእክተኛዬን እልካለሁ ብቻ ሳይሆን ራሱ መድኃኒዓለም የመሰከረለትን ታውቃላችሁ። ምን ልታዩ ወደ ምድረ በዳ ሄዳችሁ ሸምበቆን ነው አይደለም፣ የተልባ እግር የለበሱ ሽክ ብትን ያለውን የነገስታት ልጆችን ነው። ነብይን 100% ብሎለታል ታውቃላችሁ። ኢየሱስ መልእክተኛዬ ብሎ አላፈረበት። እና ዮሐንስ ራሱ በ34 ገደማ ዓመት ቢሞትም ደስታዬ ተፈጸመ ካሉ 4-5 ሰዎች አንዱ ነው። እና ይሄ ሰው ሰማያት ተከፍተው የምወደው ልጄ እሱ ነው ሲል አብን የሰማ መንፈስ ቅዱስ በርግብ መልክ ያየው ኢየሱስን ሳያውቀው የእግዚአብሔር በግ ነው ያለ በጣም ምድርን የነቀነቀ ሰው ነው ዮሐንስ። እና ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 5 ላይ ዮሐንስ በዘመኑ የሚነድና የሚያበራ መብራት ነው ብሎታል። ላንብብላችሁ። እንዲያውም ዮሐንስ ወንጌል ምዕራፍ 5 ቁጥር 36ን እርሱ ይለዋል። ቁጥር 35 ዮሐንስ ወንጌል ምዕራፍ 5 ቁጥር 35 እርሱ የሚነድና የሚያበራ መብራት ነበር። ይሄ በአምላክ እኮ የተመሰከረ ነው። እና ጨለማውን አብርቶታል፣ ቀዝቃዛውን አሙቆታል ልትሉ ትችላላችሁ። የሚነድና የሚያበራ ብርሃን ነው። እንደ ኢየሱስ የዓለም ብርሃን ባይሆንም ነገር ግን በዘመኑ ነዷል፣ አብርቷል። እና ዮሐንስ የኖረበት ዘመን እና እንደዚህ ሰማይና ምድርን ሊያናጋ እንዴት ቻለ? ለምንድነው በማስም ነው የምታጠምቀው አሉት ኢየሱስን። በጣም ጥሩ አንድ ጥያቄ እኔም ጠይቃችኋለሁ። የዮሐንስ ጥምቀት ወይም አገልግሎት ከሰማይ ነው ከምድር? ከምድር ነው እንዳይሉ ህዝቡ ሁሉ ነብይ እንደሆነ ስላወቁ ይወግሩናል ብለው ፈሩ። ከሰማይ ነው እንዳንለው ዮሐንስ ስለኔ ስለመሰከረ ለምን አትቀበሉትም ይለናል። አናውቅም አሉት። ዮሐንስ ህዝብ ሁሉ ነብይ እንደሆነ መስክረዋል ይላል። ሄሮድስ የወንድምን ሚስት ፍታ ይለዋል። ጻድቅና ቅዱስ እንደሆነ ስላወቀው በደስታ ይሰማው ነበር። ቤተ መንግስቱን ቤተ ክህነቱን ህዝቡን ያነቃነቀ ሰው። እኔ እንደ ሰው እንደኛው ስጋና ደም የሆነው ሰው የመልእክተኛ ማንነት 4 ማንነቶች በሚል በዮሐንስ ማንነት ነው ዛሬ 4 ነገሮች ላካፍላችሁ እንፈልገው። ታውቃላችሁ ዮሐንስ አወላለዱ በመጽሐፍ ቅዱስ ባታገኙትም አንዳንድ ድርሳናት ትንሽ ፍንጭ ይሰጣሉ። እና ዮሐንስ ሲወለድ ሄሮድስ ሕፃናትን ሁሉ ገሎ ነበር። ለምን? በሰባ ሰገሎች ትንሽ ስተት ይመስለኛል። እና ኮከብን አይተው መጡ። ኢየሩሳሌም ጋር ኮከቧ ጠፋች። እና ሄሮድስን የአይሁድ ንጉስ ወዴት ነው አሉት። ለገዳዩ መረጃ ሰጡት። እንደነሱ የሚሰግድ ነበር ይመስላቸው። እሱ ግን ሰባ ሰገሎች በመላእክት ተነርተው መንገድ ሲቀይሩ ከ2 ዓመት በታች ያሉትን ሕፃን ሁሉ ግደሉ አለ። ራሔል ለልጆቿ አለቀሰች፣ መጽናናትም አላገኘችም፣ ልጆች ሁሉ የሉምና። ሰበብ ቀላል ነው። በየቤቱ ድንኳን ተተከለ። እያንዳንዱን ሕፃን በሰይፍ ስለት ቀሉት። እና አደገኛ ለቅሶ ነበር በእስራኤል። ተስፋ የተቆረጠበት ዘመን ነበር። ሕፃን ሁሉ ተገደለ። እና መርደረር ሄሮድስ ጨረሳቸው እንደምታውቁት። እና በዚህ ሰዓት ዘካርያስና ኤልሳቤጥ ሽማግሌ አሮጊትም ስለነበሩ ዮሐንስ እንዳይገደል ምድረ በዳ ይዘው ጠፉ ይላል ያን መጽሐፍ ሳነበው። እና ዮሐንስ እንዳይገደል ዋሻ ውስጥ ለ7 ዓመት አብረውት ኖሩ። እና እድሜ ስለከለከላቸው በ7 ዓመት ነው የሞቱት። ዮሐንስ ገና ድክ እያለ በምድረ በዳ ትተውት ሞቱ። ስለዚህ ገማሊያ የለም እና ረቢ የለም፣ ካህን የለም፣ የአንበጣዎች ንጉስ፣ የፉኝቶች ጓደኛ እየተባለ ሌጦ ለብሶ አንበጣ እየበላ አደገ ማለት ነው። ነገር ግን በ7 ዓመት እንዴት መሰረት እንደጣሉለት ስታዩ፣ አገልግሎቱን ስታዩ አባት እናቱን ታደንቃላችሁ። እና ይሄ ጦት ብቻ ሳይሆን ጽድቅን ያጠቡት ሄዳችሁ ብታዩ ዮሐንስ አስገራሚ ሰው ነው። በ7 ዓመቱ አንተ ነብይ ነህ፣ በኤልያስ መንፈስ የምትሄድ ነህ፣ በትንቢት ነው የተወለድከው፣ ገብርኤል አብስሮ የተወለድክበት ዓላማ መንገድ ለመጥረግ ነው፣ ከኃጢአት የሚድኑበት የጽድቅ ዕውቀት ለመስጠት ነው እያሉ በሕፃንነቱ መግበውታል ማለት ነው።
እና ዮሐንስ በምድረ በዳ አደገ ነው የምላችሁ። ሰው ሁሉ ተስፋ በቆረጠበት እና ሕፃናት ሁሉ አልቀው የመጨረሻ ተስፋ በተቆረጠበት አስገራሚ የጽድቅ ብርሃንን እግዚአብሔር ሲያወጣ ነው የምናየው። ይሄ ዮሐንስ በብሉይ ብዙ እሱን የሚመስሉት አሉ እና ሉቃስ ግን አራት ማንነቱን አጉልቶ ይጽፍልናል። በሉቃስ ወንጌል ምዕራፍ 3 ቁጥር 6 ላይ ስለ መጥምቁ ዮሐንስ ጸሐፊው ሐኪሙ ሉቃስ የጻፈው እንዲህ ተጽፏል። ምዕራፍ 3 ቁጥር 6 ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ተብሎ እንደተጻፈ ለኃጢአት ስርየት የንስሐ ጥምቀት እየሰበከ በዮርዳኖስ ዙሪያ ሁሉ ወዳለች ሀገር ሁሉ ወጣ። ዮሐንስ የሚገርም ነው እና የወጣው ከኃጢአት የሚድኑበትን የጽድቅ ዕውቀት ለመመገብ ከምድረ በዳ ወደ ዮርዳኖስ ዙሪያ ሁሉ ወጣ። እንዲነድና እንዲያበራ የእግዚአብሔር መልእክተኛ እንዲሆን ያደረገው ምንድነው? ሉቃስ በግልጽ ይጽፍልን ተልኮውን ሳይሆን ልዩ ተልኮውን ያውቀዋል። የዮሐንስ ልዩ ተልኮ ምንድነው? እንዳገኘው መዘመር አይደለም፣ ቅድም እንዳልኳችሁ እና እንደ ጳውሎስ ማስተማር አይደለም፣ ቤተክርስቲያን መትከልም አይደለም። የሱ ስጦታ እንደ ሉቃስ ታሪክ መጻፍም አይደለም። አባትና እናቱ የነገሩት ሰማይ ምድር ሳይፈጠር በፊት በዮሐንስ ሊፈጽመው ያሰበውን ልዩ ተልኮውን አስጨበጡት። የዮሐንስ ተልኮ ምንድነው? ከኃጢአት የሚድኑበት የጽድቅ ዕውቀት መመገብ ነው። ይሄን በምን አወቀው? እና በ8 ቀኑ በተወለደ 8 ቀኑ ሲገርዙት ስምም ሲያወጡ ስሙ ማን ይባል ተባለ። ዮሐንስ ብሎ በብራና ሲጽፍ አንደበቱ ተፈታ። ዘካርያስ መንፈስ ቅዱስ ተሞልቶበትም ትንቢት ተናገረ። ትንቢቱን ሄዳችሁ አንብቡት። ለእስራኤል ለብላቴናው በመራራት እግዚአብሔር የመዳን ቀንድ አስነሳልን፣ ያለ ፍርሃት እንድናገለግለው ብላቴናውን ላከ ይልና አንተ ሕፃን ይለዋል። የ8 ቀን ልጁን ከኃጢአት የሚድኑበት የጽድቅ ዕውቀት ትሰጣለህ ብሎ ተልኮና ዮሐንስን አገናኘ። ዮሐንስ ከዘላለም በፊት በአብ በወልድና መንፈስ ቅዱስ ውስጥ ስለሱ ያሰበውን ያንን ምስጢር ቀዳና ለልጁ አቀበለው። ዮሐንስ ያደገው ከኃጢአት የመዳን የጽድቅ ዕውቀት መመገብ ነው። ታውቃላችሁ ከኃጢአት ለመዳን ዕውቀት ይጠይቃል። እና በዮሐንስ ዘመን ተራራ ነው፣ ስርጓጎጥ ነው፣ ጠማማ ነው። ስለ ተፈጥሮ አይደለም የሚነግረን። በትዕቢት የተሞሉ ጠመዝማዛ ህዝብ ነው። በጉቦ የዘቀጠ ነው። ቤተ ክህነቱ ነጭ ልብስ ለበሱ እንጂ የወንበዴ ዋሾች ናቸው። ታውቃላችሁ ሐናና ቀያፋ መርደረሮች ናቸው የሚመሩት ኢየሱስን ተቀባብለው የገደሉት። እና በሙሉ እናንተ የወንበዴ ዋሻ አረጋችሁት፣ የሙታን መቃብር ይላቸዋል። ዮሐንስ የተወለደበትን ዘመን እኮ ላመለከታችሁ ነው። ህዝቡን የእፉኝት ልጆች ይላቸዋል። የእባብ ልጅ ማለት ነው። የአብርሃም ልጅን እንብላችሁ አትመኩ፣ ከዚህ ድንጋይ ልጅ ሊያወጣ ይችላል ይላቸዋል። ማንነታቸው ነው የሚነግረው። ቤተ መንግስቱን ይው የወንድሙን ሚስት ወንድሙን ገድሎ ያገባ ሰው ነው የሚመራው። ሕፃናት ሁሉ ደም የጠጣ ሰው ነው የሚመራው። ዮሐንስ በዚህ ዘመን የተወለደው ይሄ እንደ ተራራ እና ስርጓጎጥ የሆነውን ህዝብ ከኃጢአቱ ንስሐ ይገባ ዘንድ የተላከው ዮሐንስ ነው። ተልኮና ዮሐንስ ተገናኙ ነው የምላችሁ። የእግዚአብሔር መልእክተኛ የሚነድና የሚያበራ መልእክተኛ አንዱ ሚዛኑ ምንድነው? የተፈጠረበትን ተልኮ ማወቁ። በዚህ ጉባኤ ልሞግታችሁ። ለምን ተወልደናል? ምን ያደረግን እንኖራለን? ስለምንድነው ምን ሞተው? የተወለድኩበት ተልኮዬ መክሊቴ ከእግዚአብሔር የተቀበልኩት አገልግሎቴ አውቀዋለሁ ወይ ነው። አይን ጆሮ መሆን አይችልም፣ ጆሮ አይን መሆን አይችልም። ሁሉም በጅማት እየተጋጠሙ አካሉን እንደሚያንቀሳቅሱ እያንዳንዳችን የማይገዛ የማይደገም የማይቀዳ እንደ አሻራና እንደ ስማችን ልዩ ተልኮ እንዳለን ልነግራችሁ እፈልጋለሁ። መንደድና ማብራት እንዴት እችላለሁ? እንደ ዮሐንስ የተፈጠርኩበትን ተልኮ ሳውቅ ነው። ውድድሩ ከሰው ጋር የምትወዳደረው አይደለም እና ተልኮውን ከተልኮ ጋር ነው እግዚአብሔር የሚመዝነው። ስለዚህ የዮሐንስ አንዱ ብጽዕና የእናት አባቱም ታላቅ ብድራት ዮሐንስን ከተልኮ ጋር ማገናኘታቸው። እድለኛ ልጆች መንፈሳዊ አባቶች አሏቸው። ብዙዎቻችን ፋጭረን ያገኘነው ብዙ ዘመናችን ያልተጠራንበት እግዚአብሔር ባላለበት ተብልቷል። ፔንታጎን የሚባል የአሜሪካ የመከላከያ ሚኒስትር በር ላይ አንድ ወታደር የተናገረው የተጻፈ አለ ይላሉ እና እግዚአብሔር ሆይ አንተ በሌለህበት እንዳልደክም አንተ ያለህበትንም አውቅ ዘንድ ጥበብ ስጠኝ የሚል ቃል ተጽፏል። እግዚአብሔር በሌለበት የደከሙ ብዙ ናቸው። ዮሐንስ ግን ለተላከበት ሲጀምርም ሲያገባድድም ሲፈጽምም ያውቀዋል።
ምንድነው የተላከው? ለላኩን መልስ እንድንሰጥ አንተ ማን አሉት? እኔ አለ በምድረ በዳ የሚጮህ ሰው ድምጽ ነኝ። የኃጢአት የንስሐ ስብከት እሰብክ ዘንድ ተልኬያለሁ። 4 ነጥብ። ዮሐንስ ለደሞዝ አይኖርም። ስላጨበጨባችሁ አይመጣም። ድንጋይ ስላነሳችሁ አይደነግጥም። ከተልኮ ግራና ቀኝ አይልም። ሌጦ ለብሶ አንበጣ የበላ ኋላ ቀር ቢመስልህም ከተልኮ ጋር የተገናኘ ሰው ምድር ሊቋቋመው አይችልም። አንቀጠቀጠው ህዝቡን። ለምን? ተልኮና ዮሐንስ ተገናኙ። ወገኖቹ በዚህ ጉባኤ ማንም ተራ ሰው እንደሌለ፣ እኔ አልተማርኩም፣ ሰው አልተቀበለኝም፣ መድረክ ላይ ቆሜ አላቅም የሚል ሰው እንደሌለ፣ አንተ ብቻ የምትሰራው ሌላ ሰው ሊሰራው የማይችለው በልዩነት የክርስቶስን ስራ ልትሰራ በክርስቶስ እንደተፈጠርክ ታውቃለህ ሆይ? ሁላችን በዚህ መንፈስ ካልተንቀሳቀስን መከሩ ብዙ እንደሆነ ልነግራችሁ ፈልጋለሁ። እና ቄሶችና ፓስተሮች ብቻ ሊፈጽሙት አይችሉም። ዮሐንስ ካህናት ይፈጽሙት አላለም። የተፈጠረበትና እሱ ሲገናኙ የዘላለም አምላክ ብርሃኑ በጣም እየጨመረ መጣ። ኖህ የረፍት ሰው ማለት ነው የስሙ ትርጉም። ይሄን ትርጉም ያወጣለት ላሜህ ነው አባቱ። ልክ እንደ ዘካርያስ አንተ ሕፃን እግዚአብሔር ከረገማት ምድር ከእጅ ስራችን ታድነናለህ፣ ስምህም የእረፍት ሰው ኖህ ይባል አለው። እና ኖህን ገበሬ አድርጎ አላሳደገውም። ኖህ እረኛ አድርጎ አላሳደገውም። ዘማሪ አድርጎም አላሳደገውም። ኖህን መርከብ ሰሪ አድርጎ ነው ያሳደገው። 120 ዓመት ፈጀበት ነው የሚሉት። ከተልኮ ጋር ስለተገናኘ 3 ፎቅ ወደ ላይ 13 ሜትር ቁመቷ 100 ሜትር የሆነች በምድር ያሉትን እንስሳት ሁሉ የሚይዝ 1 ዓመት ከ2 ወር እንስሳትን የሚመግብ ታላቅ መርከብ ሰራ። ኖህ ያን መርከብ ሊሰራ የእግዚአብሔርን ሐሳብ ሊያገለግል የፍጥረት ሩጫ ከመስጠሙ በፊት ሊያድን እንዴት ቻለ? ተልኮውን አባቱ ስለነገረው ነው። ኖህ መርከብ ሰሪ ነው። ወገኖች ሆይ የጀመረውን የፈጸመውን ያውቀዋል። በሙታን ትንሣኤ በክርስቶስ ፊት ሲቆም እግዚአብሔር ይጠይቀዋል። የተፈጠርክበትን ፈጽመሃልን? ይሄው መርከብ ሰርቻለሁ፣ ወደ ጌታ ደስታ ግባ ነው የሚለው። እግዚአብሔር ያልሰጠውን አይጠይቅም፣ የሰጠውን አይለቅም። ወገኖች ሆይ በዚህ ጉባኤ ስለ ብድራታችሁ ሙሉ ደሞዝ የሚያሰጣችሁን ልዩ አገልግሎታችሁን ጠቁማችሁን የመጣሁት